ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ በእርግጥ አንተ ሞንክ ቅጥፈቶች ለኛ አዲስ አይደለም። ምክንያቱም እንዳንተ አይነት የዋሹትን ብዙዎችን አጋልጠናል፣ አድብጠን መልስ ሰጥተናል፣ ሰምተንም ችላ ብለናል። አንተ ደግሞ ለማያውቁት አዲስ ነህ፣ ለኔ አዲስ አይደለህም ራሱ ማለት ነው። አንተና እኔ በአንድ ማህበረሰብ፣ በአንድ አካባቢ፣ በአንድ ሀገር ላይ ተወልደን እንደማደጋችን መጠን አንተንም አውቃለሁ፣ እኔንም ታውቀኛለህ። ስለዚህ አንተን ለማያውቁት ያንተን ምንነትና ማንነት አጠር ባለ መልኩ አስቀምጬ ላነሳቸው ሀሳቦች መልስ የሚሰጥ ይሆናል ማለት ነው። ይህንን ቪዲዮ የሚሰሙት የኢትዮ ወንድሞች ባካችሁ ኮፒ ሊንክ እና ሼር ሪፖስት ማድረግ እንድትተባበሩኝ ባክብሮት ጠይቃለሁ። ይህ ወገናችን እንግዲህ ከከፈረ 10 ዓመታትን አስቆጥሯል። ሙስሊም ቤት ነው የተወለደው፣ ግን በሙስሊም ቤተሰብ አላደገም፣ ተወለደ እንጂ ማለት ነው። ስለ እስላምም የሚያውቀው ነገር የለም። ኩፍር ላይ ገባ፣ በኩፍር ላይ ኖራ። ዛሬ ላይ ግን በቸርቻቸው ላይ የሚያስተምሩትን ቅጥፈት ተሸክሞ ከእስላም የወጣበት ምክንያት እያላ 10 ዓመታትን ኩፍር ላይ ያስቆጠረ አካል ጥምጣም ጠምጥሞ ሚዲያ ላይ ሲወጣ ማለት ነው። የሚገርመው ይችን ጥምጣም የሚያደርገው ሚዲያ ላይ ቲክቶክ ላይ ቪዲዮ ለመስራት ሲፈልግ ክላስ ይገባል፣ ጥምጣማን አደርጋል፣ ቪዲዮ ቀርጾ ይወጣል፣ ጥምጣማን አስቀምጦ ማለት ነው። ይሄን ያክል ለውሸት የሄዱት ርቀትን አስቡት እንግዲህ። በሀዲያ ዞን ሻሾጎ ወረዳ ዶሻ ከተማ ላይ አንድ ቸርች አለ፣ ሁለት አለ። አንዱ ላይ የሚያስተምሩት ስለ እስልምና እናውቃለን የሚሉት አካላቶች የሚቀጥፉት ቅጥፈት አለ። ከነሱ ያጠራቀማቸውን ሚዲያ ላይ መጥቶ እስልምና እንዲህ ነው ብሎ ልናገር ይፈልጋል። ይኸው እዛ ውስጥ ላይ ያስተምራሉ ከተባሉት አካላቶች ከብዙዎች ጋር ተነጋግረናል። ኢሳ የጀነት መሰላል ነው ይላል ቁርአን ብሎ ተናግሮ መልስ መስጠቱ እንኳን ያቃቱት ናቸው። ዛሬ ላይ ማስረጃ አለ፣ ቪዲዮ ዩቲዩብ ላይ አለ፣ ፌስቡክ ላይ አለ። ይሄን ያክል ርቀት የሄዱት አካላቶች ናቸው። ይሄ ደግሞ ከነዚህ የተማረውን እየሰማውን ከእስልምና ያወጣበት ምክንያት ብሎ ሚዲያ ላይ ወጥቶ ሊቀጥፍ ይፈልጋል። እናውቃለን ነው ባጭሩ። ይሄን አልካል ወደ መልስ እንግባ። ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ ፓስተር እኛ ያላወቁትን በማስተማር ሰልችተንም ደክመንም አናውቅም፣ ሌት ተቀን እናስተምራለን ማለት ነው። አሁንም አንተን ለማስተማር ተገድጃለሁ ባጭሩ ማለት ነው። ምክንያቱም ነፍሴ ከጨለማ እንድትወጣ ስለሚሻ ማለት ነው። በመጀመሪያ ደረጃ እስላምና ሙስሊምን ለይተህ እንድታውቅ ፈልጋለሁ። ምን ማለት ነው? እስላም የሃይማኖት መጠሪያ ስም እንጂ የሰው ስም አይደለም። እኔ ሙስሊም ይባላለሁ፣ የእስላም ሃይማኖትን የተከተልኩ ነኝ። እስላም ሳይሆን ገነት የሚገባው እኔ ሙስሊም ነኝ፣ ገነት የሚገባው ማለት ነው። ሁለተኛ ገነት የሙስሊሞች ሀገር ናት፣ ዳሩ ሰላም። ከሙስሊሞች ውጪ ማንም የሚገባባት የለም። ለማንም ሰው ገነት እርም ናት፣ ላኢላሃ ኢለላህ ሙሐመድ ረሱሉላህ ካለ ሰው ውጪ ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጀምሮ ቀጥሎ ባሉ ህዝቦች ላይ ግዴታው ላኢላሃ ኢለላህ ማለት ነው። ማስረጃ አምላካችን አላህ ሱብሓነሁ ወተዓላ فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا ይላል። ከነርሱ በኋላ ሰላትን ያጓደሉ የተው ፍላጎቶቻቸውን የተከተሉ መጥፎ ምትኮች ተተኩ፣ የገሃነምን ሸለቆ በርግጥ ያገኛሉ አለ። ሱረቱል መርየም ምዕራፍ 19 አንቀጽ 55 ላይ ማለት ነው። ኢላ መን ታበ ወአመነ ወዐሚለ ሷሊሐን ፈኡላኢከ የድኹሉነ አልጀነተ ወላ ዩዝለሙነ ሸይአ። ግን የተጸጸተና ያመነም በጎ ስራንም የሰራ ሰው እነዚህ ገነትን ይገባሉ፣ አንዳችንም አይበደሉም ይላል። 60 የመኖሪያን ገነቶች ያችን አራህማን ለባሮቹ በሩቅ ሆኖ ሳሉ ተስፋ ቃል ገባላቸውን ይገባሉ፣ እርሱም ተስፋው ተፈጻሚ ነውና ይላል። እርሱ ተስፋው ተፈጻሚ ነውና የመኖሪያን ገነቶች ያችን አራህማን ለባሮቹ ያዘጋጀው ገነት ለሙስሊሞች የተዘጋጀች ሀገር ናት አልኩት። ለዚህ ነው 60 ላ የስመዑነ ፊሃ ለግወን ኢላ ሰላማ ወለሁም ርዝቁሁም ፊሃ ቡክረተን ወዐሺያ። በእርሷም ሰላምን እንጂ ውድቅን ነገር አይሰሙም። ለእነርሱም በእርሷ ውስጥ ጠዋትም ማታም ሲሳያቸው አላቸው ይላል። ጠዋትም ማታም ሲሳያቸው አላቸው።
63 ትልከ ጀነቱ ለቲ ኑሪቱ ሚን ዒባዲና መን ካነ ተቅያ ይህች ያቺ ከባሮቻችን ጥንቁቆች ለሆኑት የምናወርሳት ገነት ናት። ስለዛ ሙስሊሞች ገነት አይገቡም ብቻ ሳይሆን ገነት ለሙስሊሞች የምትወረስ የሆነች ሀገር ናት። ሺህ ማስረጃዎችን መጥቀስ ይቻላል። ነገር ግን አንድ ነገር አይምሮ ላይ እንድታስቀምጥ እፈልጋለሁ። አይደለም የዓለማቱን ጌታ አላህ ሱብሓነሁ ወተዓላ በብቸኝነት የሚያመልክ ፍጥረት ይቅርና አንተም ሰውን የምታመልከው አይጥንም የሚያመልክ ላምንም የሚያመልክ የዘላለም ህይወት ገነት የለም የሚል እምነት የላቸው። ገነት ይገባሉ የሚል እምነት ባይኖርም ማኖረው ያ ሰው ጥቅልል ነው ብሎ ነበር የሚወጣ። አይደለም እኔ የዓለማቱን ጌታ አላህ ሱብሓነሁ ወተዓላ በብቸኝነት የሚያመልክ ሙስሊም ይቅርና ለአይጥ የሚሰግድና የሚጎበድድ ለእሳትን የሚያመልክ ከብትን ለሚያመልክ እንዳንተ የሰው ልጅን የሚያመልክ የሆኑ አካላቶች ራሱ የዘላለም ህይወት የላቸውም ብሎ አያምኑ። ነገር ግን የዘላለም ህይወትን ያገኛሉ ወይ? ይሄንን ላንተ ነጥብ በነጥብ የሚያስቀምጥልህ ይሆናል። ከጀርባ የሚያደርገው ያንተን ፎቶ ነው። መጽሐፍ ቅዱስ ላይ ያለውን እያንዳንዱን አንድ ሁለት ጥቅሶች እሰጣለሁ። እንዳልከውም ወደ ክርስትና የሄድክበት ምክንያት በነገራችን ላይ ቁርአን ተብሎ አይደለም የሚጠራው፣ ቁርአን ነው የሚባለው። ሱረቱ ዚምባባ ተብሎ አይጠራም፣ ሱረቱ መርየም ተብሎ ነው የሚጠራው። እነዚህንም መሰል ንግግሮችን እንድታስተካክልና እንድታርም በአክብሮት ጠይቃለሁ፣ እያስተማርኩ ስለሆነ ማለት ነው። አንድ በአንድ መልስ ይሆናል። በአንድ አያበቃም ያንተ ነገር ማለት ነው። ወደ መጽሐፍ ቅዱስ እንግባ። ክርስቶስን አምላክ ትላለህ። ስለዛ የዘላለም ህይወትን አግኝቻለሁ ወደ ብርሃንም ገብቻለሁ ብለሃል። ወደ ብርሃን ገባህ ወይስ ወደ ጨለማ ነው? እንዴት? አንተ ክርስቶስን የሚታመልክ ነህ። ዮሐንስ ደግሞ እኔ ከራሴ አንዳች ሊያደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃድ አልሻም ብሏል አለ። መልእክተኛን አምልካ የዘላለም ህይወትን አገኛለሁ ማለት ከንቱ ዘበት ነው። ከራሱ አንዳች የማያደርገውን አካል ከራሱ ሁሉንም ነገር ማድረግ ይችላል ብሎ መናገርም የዮሐንስን ንግግር ውድቅ ማድረግ ነው፣ በመጽሐፍ ቅዱስ መካድ ነው። ስለዛ የዘላለም ህይወትን ከማግኘት በፊት ሁሉን ይችላል ያልከው ከራሱ አንዳች ሊያደርግ አይችልም ብለህ ልትመሰክር ይገባል ማለት ነው። አንድ ሁለተኛ ዮሐንስ ምዕራፍ 20 ቁጥር 17 ላይ አትንኪኝ ገና ወደ አባቴ አላረኩምና ወደ ወንድሞቼ ሄደሽ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብለሽ ንገሪያቸዋል። ስለዛ አንተ አምላክ ነው ያልከው አካል አምላክ እንዳለው ወንድም እንዳለውና አባት እንዳለው መጀመሪያ ልታምንና ልታርም ልታስተካክል ይገባል ማለት ነው። አንደኛ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባትን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም ይላል። ስለዛ ኢየሱስን ጌታ ብዬ መንግስተ ሰማያት ገባለሁ ሳይሆን መንግስተ ሰማያትን አልገባም ብለህ ልታርም ይገባል። ያኔ ጨለማ ውስጥ እንዳለ ራስህ ትረዳለህ ማለት ነው። ብዙዎች በዛን ቀን ጌታ ሆይ ትንቢትን አልተናገርንምን? ብዙ ታምራትን አላደረግንምን? እንዲሁም ደግሞ አጋንንትን አላወጣንምን ይሉኛል። የዛን ጊዜ ከቶ አላቃችሁም እናንተ መፀኞች ከእኔ ራቁ ብዬ መሰክርባችኋለሁ አለ። ስለዛ በኢየሱስ ስም አጋንንትን ማውጣት፣ ፈውስ ማድረግ፣ ሼባ መተርተር፣ ትንቢት መናገር ሁሉ አመፀኛ እንደሚያስብል በልብህ አምና በምላስህ ልትመሰክር ልታመን ይገባል። እነዚህ ነገራቶች ስታስተካክል ጨለማ ውስጥ እንዳለ ትረዳለህ ማለት ነው። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ፣ በእግዚአብሔርና በሰው መካከለኛ እንዳለ እርሱም ሰው የሆነ ኢየሱስ ክርስቶስ። ይህ ሰው ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር ሰምቼ እውነት ነገርኳችሁ፣ ሰው ልትገሉን ትፈልጋላችሁ እንዳለው ሰውን እያመለክ እንደሆነ ልታቀና ልታረም ይገባል። ያ ሰውን ደግሞ ከእግዚአብሔር ሰምቶ የሚያወራ በእግዚአብሔርና በሰው መካከል ያለው መካከለኛ እንዲሁም ደግሞ የእግዚአብሔር ራሱ እግዚአብሔር ሳይሆን የእግዚአብሔር አንደኛ ቆሮንቶስ 3:23 ላይ ሁሉ ነገር የእናንተ ነው እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው ይላል። ተግባባን? ሁለተኛ ቪዲዮ መጣለሁ። ይሄኛውን በደንብ ሪፖስትና ኮፒ ሊንክ ሼር ስታደርጉ ነው ሁለተኛው የሚሰራው ማለት እሱም ነብዩ ሰለላሁ ዐለይሂ ወሰለም አያውቁም ብለዋል፣ ምንም አላውቅም ብለዋል የሚለው ሐሳብ ነው። መልስ ሰጣበታለሁ። ክርስቶስ ምንም እንደማያውቅም ከመጽሐፍ ቅዱስ የሚሰጥ ይሆናል። ጡመመን ይሆን እንግዲህ ደበችዋም ከደበች መጨሳ መደበቱ ደለሞይ ግን ውሸንት ተሸሞቶ አጥሰን ጣሞመን ይሆን ጡመመን ይሆን ሁላችሁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።